ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስና ጠቃሚ ቪዲዮ ተገናኝተናል። በዛሬው በክፍል 4 የአማርኛ ፊደላት ትምህርታችን ከቸ እስከ ኘ ያሉትን ፊደላት እንመለከታለን። ባሳለፍነው በክፍል 1፣ 2 እና 3 ትምህርታችን ከሀ ጀምሮ እስከ ተ ያሉትን ፊደላት ተማምረናል። በእነሱም ቃላት እያየን ነበር። በመጀመሪያ ያንን ካላያችሁት እንድታዩ ትጋብዛለሁ። በዛሬውም ቪዲዮ ደግሞ ቃላት እየመሰረትን እንቀጥላለን። እንደተለመደው በቪዲዮአችን መጨረሻ ደግሞ በእነዚህ አሁን ያየናቸውን ፊደላት በመገጣጠም ቃላት በቀላሉ እንዴት እንደምንመሰረት እናያለን። ከዚህ ባሻገር መጨረሻ ላይ ዛሬ ከተማርነው ትምህርት ጥያቄ ሰጣችሁና መልሳችሁን በኮሜንት ታሳውቁኛላችሁ። በዚሁ አጋጣሚ አሁን ከምናስተምራቸው ልጆች ጋር በግልም ወይም በቡድን ባሉበት ሆነው አማርኛን አቀላጥፈው መማር ከፈለጉ ከታች ባለው ስልክ ይደውሉልን። ወደ ዛሬው ትምህርታችን ስናልፍ ፊደሎች ከፊትም ከኋላም በቀላሉ እንዴት እንደሚነበቡ እናያለን። ስለዚህ እናንተም በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል ነውና ደብተርና እስክሪብቶ አውጥታችሁ እየጻፋችሁ አብረን እንማማር። በመጀመሪያ የምንመለከተው ፊደል ቸ ቸ ሲጻፍ በቀደም ያየነውን ተን እንጽፍና መስቀል ምልክቷን አናቷ ላይ ጭረት እናደርጋለን ማለት ነው። ሁለተኛ ቤቱ ቹ ደግሞ ሲጻፍ የመጀመሪያውን ቤቱን ቸን እንጽፍና በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ቺ ደግሞ ሲጻፍ የመጀመሪያ ቤቱን ቸን እንጽፍና ጭረቷ እግሯ ስር ወደ ቀኝ ይሆናል ማለት ነው። አራተኛ ቤቱ ቻ ደግሞ ሲጻፍ ከሶስተኛው ቺ በተቃራኒ ሶስተኛው ቺ እግሩ ወደ ቀኝ ነበር። አራተኛ ቤቱ ቻ እግሩ ወደ ግራ ይሆናል ማለት ነው። አምስተኛ ቤቱ ቼ ሲጻፍ የመጀመሪያ ቤቱን ቸን እንጽፍና በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ ች ሲጻፍ እዚህ ጋር ለየት የሚለው አናቱ ላይ ያለው ነው። ይሄኛውንም ለማየት በቀደም ያየናትን የተ ስድስተኛ ቤትን ትን እንጽፍና አናቱ ላይ ጭረት ማድረግ ማለት ነው የሚለየው። ሰባተኛው የመጨረሻው ቾ ሲጻፍ ደግሞ በቀደም ያየናት የተ ሰባተኛ ቤቱን ቶን እንጽፍና አናቱ ላይ ጭረት ማድረግ ቀለበቱ ላይ ማለት ነው። እስኪ አብረን እናንበባቸው ከጀርባ ቼ ቻ ቺ ቹ ቸ። በቀጣይ የምናየው ደግሞ ሀ ከዚህ በፊት ሁለት ሀዎችን አይተናል። መጀመሪያ ሀሌታ ሀና ሀመር ውሃ ብለን፣ አሁን ደግሞ የምናያት ችኛዋ ሀ ብዙሃን ውሃ በመባል ትታወቃለች። ብዙሃን ውሃ ሲነበብ ሀ ይላል። ቀጥሎ ሁለተኛ ቤቱ ሁ ደግሞ ሲጻፍ የመጀመሪያውን ሀን ጽፈን በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ሂ ደግሞ ሲጻፍ የመጀመሪያ ቤቱን ሀን ጽፈን ጭረቱ እግሯ ስር ይሆናል ማለት ነው ወደ ቀኝ። አራተኛ ቤቱ ሀ እዚህ ጋር ለየት የሚለው የመጀመሪያ ሀን ጽፍና እግሯን ወደ ግራ ጋደድ አድርገን በትንሹ ወደ ታች ወረድ እናደርገዋለን። አምስተኛ ቤቱ ሄ ሲጻፍ የመጀመሪያ ቤቱን ሀን እንጽፍና በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ
ህ ይችኛዋ ከመጀመሪያው ሀ የሚለየው የመጀመሪያ ጭረቷ ቀጥ ያለች ነበር ወደ ጎን ያለችው። ይችኛዋ ግን ወደ ታች ድፍት ትላለች ማለት ነው። ሰባተኛ የመጨረሻው ሆ ሆ ሆ ደግሞ ሲጻፍ አናቱ ላይ ወደ ግራ ጥፍ ብሎ አናቱ ላይ በውስጥ በኩል ቀለበት ማድረግ ማለት ነው። እስኪ ከጀርባ አብረን እናንብባቸው። ሆ ህ ሄ ሃ ሂ ሁ ሃ። በቀጣይ የምናየው ደግሞ ነ ነ ነ ሲጻፍ ትንሽ ወደ ታች ቋሚ መስመር አድርገን ወደ ቀኝ እጥፍ አድርገነው ወደ ታች ቀጥ አድርገን ማውረድ ማለት ነው። ሁለተኛ ቤቱ ኑ ኑ ኑ ሲጻፍ የመጀመሪያ ቤቱን ነን እንጽፍና በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ኒ ኒ ኒ ሲጻፍ ጭረቷ እግሯ ስር ይሆናል ወደ ቀኝ ማለት ነው። አራተኛ ቤቱ ና ና ና ሲጻፍ የመጀመሪያ ቤቱን እናንጽፈን አናቱን ወደ ቀኝ እጥፍ እናደርጋለን አናቱ ላይ ማለት ነው። አምስተኛ ቤቱ ኔ ኔ ኔ ሲጻፍ የመጀመሪያ ቤቷን ነን እንጽፍና በቀኝ በኩል እግሯ ስር ቀለበት እናደርጋለን ማለት ነው። ስድስተኛ ቤቱ ን ን ን ሲጻፍ የመጀመሪያ ቤቱን ነን እንጽፈን አናቷን ወደ ግራ ጥፍ ማድረግ ማለት ነው። ሰባተኛው የመጨረሻው ኖ ኖ ኖ ሲጻፍ አራተኛ ቤቷን ናን እንጽፍና አናቱ ላይ በውስጥ በኩል ቀለበት እናደርጋለን። መልካም። እስኪ ከጀርባ እናንብባቸው። ኖ ን ኔ ና ኒ ኑ ነ። በመጨረሻ ደግሞ የምናየው ኘ ኘ ኘ ሲጻፍ አሁን ያየነዋን ነን እንጽፍና አናቱ ላይ ጭረት ማድረግ ማለት ነው። ሁለተኛ ቤቱ ኙ ኙ ኙ ሲጻፍ የመጀመሪያ ቤቱ እኛን ጽፈን በቀኝ በኩል ከጎኑ ጭረት እናደርጋለን። ሶስተኛ ቤቱ ኚ ኚ ኚ ሲጻፍ የመጀመሪያውን እኛን ጽፈን ጭረቷ እግሯ ስር ይሆናል ማለት ነው። አራተኛ ቤቱ ኛ ኛ ኛ ሲጻፍ ቅድም ያየናትን የና አራተኛ ቤቱን ናን እንጽፍና መሀል ላይ አናቱ ላይ ወደ ላይ ጭረት አድርገን ወደ ጎን ደግሞ ጭረት እናደርጋለን ማለት ነው። አምስተኛ ቤቱ ኘ ኘ ኘ ሲጻፍ የመጀመሪያዋን ኘን እንጽፍና በቀኝ በኩል እግሯ ስር ቀለበት እናደርጋለን። ስድስተኛ ቤቱ ኝ ኝ ኝ ሲጻፍ ቅድም ያየናትን የነ ስድስተኛ ቤት ንን እንጽፍና አናቱ ላይ ወደ ላይና ወደ ጎን ጭረት ማድረግ ማለት ነው። ሰባተኛ የመጨረሻው ኞ ኞ ኞም ሲጻፍ ቅድም ያየናትን አራተኛ ቤቱ እኛን እንጽፍና አናቱ ላይ በውስጥ በኩል ቀለበት ማድረግ ማለት ነው። መልካም። እስኪ ከጀርባ እናንብባቸው። ኞ ኝ ኜ ኛ ኚ ኙ ኘ። በቪዲዮ መጀመሪያ ላይ ሙሉውን ከተከታተላችሁ መጨረሻ ላይ ፊደሎቹን በመገጣጠም ቃላት እንመሰርታለን ባልኳችሁ መሰረት አሁን ወደ ቃላት ምስረታው እናልፋለን። ባለ 2 ፊደላትና ባለ 3 ፊደላት ቃላትን እንዴት እንደምንጽፍና እንዴት እንደምናነብ እንመለከታለን። በመጀመሪያ የምንመለከተው ቃል ባለ 2 ፊደል ሲሆን የመጀመሪያው ፊደል የነ ስድስተኛ ቤት፣ እስኪ አብረን የምንቆጥራቸው ነ ኑ ኒ ና ኔ ን ን። ቀጥሎ የበ ስድስተኛ ቤት፣ እስኪ አብረን እንቁጠር። በ ቦ ቢ ባ ቤ ብ ብ። ሁለቱ አንድ ላይ ምን ይሆናል? ንብ 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 የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደግሞ የምናየው
የቸ ስድስተኛ ቤት እስኪ እንቁጠር። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ች። ቀጥሎ ደግሞ የበ የመጨረሻ ቤቱ እስኪ እንቁጠረው። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ቦ። ሁለቱ አንድ ላይ ምን ይሆናል? ችቦ፣ ችቦ፣ ችቦ። በመቀጠል ደግሞ የምናየው የበ ሁለተኛ ቤቱ በ፣ ቡ፣ ቡ። ቀጥሎ የነ አራተኛ ቤት እስኪ እንቁጠረው። ነ፣ ኑ፣ ኒ፣ ና፣ ና የሚለውን ድምፅ እናገኛለን። ሁለቱ አንድ ላይ ሲሆኑ ቡና፣ ቡና፣ ቡና የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደግሞ የምናየው የቸ ስድስተኛ ቤት ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ች የሚለውን ድምፅ እናገኛለን። ቀጥሎ ደግሞ የለ ሰባተኛ ቤቱ ምን ይሆናል? ኦ ድምፅ ማለት ሎ፣ ሎ የሚለውን ቃል እናገኛለን፣ ፊደል እናገኛለን። በመቀጠል ደግሞ የተ ስድስተኛ ቤቱን እስኪ አብረን እንቁጠር። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ት። ሶስቱ አንድ ላይ ምን ይሆናል? ችሎት፣ ችሎት፣ ችሎት የሚለውን ቃል ይሰጠናል ማለት ነው። በቀጣይ የምናየው የሃ ሁለተኛ ቤት ሀ፣ ሁ፣ ሁ። ቀጥሎ የለ የመጀመሪያ ቤቱ ለ፣ ለ። በመቀጠል ደግሞ የተ ስድስተኛ ቤቱ እስኪ እንቁጠረው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ት የሚለውን ድምፅ እናገኛለን። ሶስቱ አንድ ላይ ሁለት፣ ሁለት፣ ሁለት የሚለውን ቃል ይሰጠናል ማለት ነው። በመጨረሻ የምናየው ደግሞ የነ የመጀመሪያ ቤት ነ፣ ነ። በመቀጠል የሃ የመጀመሪያ ቤቱ ሀ፣ ሀ። በመቀጠል ደግሞ የሰ አምስተኛ ቤቱ እስኪ እንቁጠረው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ሴ። ሶስቱ ምን ይሆናል? ነሐሴ፣ ነሐሴ፣ ነሐሴ የሚለውን ቃል ይሰጠናል ማለት ነው። የዛሬው ቪዲዮ የተማማርነውን ይመስል ነበር። በቀጣይ በአዲስና ጠቃሚ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።